ጌታ የተጠመቀው ለምንድን ነው? ሕጉን የሻረ ሳይሆን የፈጸመ ነው ለማሳየት ነው። ማንም ሰው ሕጉን መፈጸም አይቻልም ብለው እንዳይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። የእግዚአብሔር ስም የተመሰገነ ይሁን። ዛሬ የምንመለከተው የጥምቀት በዓል ማለትም ከመጀመሪያው ከከተራ አንስቶ እስከ ቃና ዘገሊላ ድረስ ላለው ዋና መሰረታዊ ማዕከል የሆነው የጌታን መገለጥ አስተርእዮን ማዕከል አድርገን እንደ መነሻ ደግሞ የማቴዎስ ወንጌል ምዕራፍ 3 ከቁጥር 13 እስከ ፍጻሜው ያለውን ኃይለ ቃል እንጠቀማለን። ቅዱስ ማቴዎስ በወንጌሉ በምዕራፍ 3 ከቁጥር 13 ጀምሮ እስከ ፍጻሜ እንደዚህ ይላል። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅ ሁሉ መፈጸም ይገባናል አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔርም መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ነው አለ። ስለ ቃሉ የቃሉ ባለቤት ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ስለ መገለጥ ስናወራ እግዚአብሔር አምላክ በብሉይ ኪዳን ራሱን በልዩ ልዩ መንገድ ይገልጥ ነበር። በስነ ፍጥረት፣ በታሪክ፣ በመምህራን፣ በነቢያት በተለያየ መንገድ ራሱ ለሕዝቡ ይገልጥ ነበር። ያን የእርሱንም መገለጥ ይዘው ሕዝቡ ወደ እግዚአብሔር ይቀርቡ ነበር። ቅዱስ ጳውሎስ ይህንን ሲናገር ምን ይላል? በዕብራውያን መልእክቱ ምዕራፍ 1 ከቁጥር 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናገረ ይላል። እግዚአብሔር አምላክ በነቢያት በስነ ፍጥረት ራሱን ለሕዝቡ ገልጧል። ነገር ግን በዚህ መገለጥ ሰዎች እግዚአብሔርን ሊያውቁና ከእግዚአብሔር ጋር ኅብረትን ሊያደርጉ ብሎም ፍጹም ድህነትን ሊያገኙ አልቻሉም። ስለዚህ እግዚአብሔር ምን አደረገ? ልጁን በሰዎች አምሳል መላክ ነበረ። ቅዱስ ሳዊሮስ በሃይማኖተ አበው እንዲህ በማለት ያስቀምጣል። አስተርአየ እግዚአብሔር ለነቢያት ወለሊቃነ አበው ለለ ኩሉ አሐዱ አሐዱ እምኔሆሙ በኢለቢሰ ሥጋ በበኪሎቱም። እግዚአብሔር ለአባቶች አለቆችና ለነቢያት እንደየ አቅማቸው ለእያንዳንዳቸው ራሱን ስጋን ሳይለብስ ገለጠ። ነገር ግን ሰዎች በዛ መገለጡ ሊድኑ አልቻሉም። ስለዚህስ በዚህ ሁሉ ሰዎች መዳንን ስላልቻሉ የሰዎችን ድነት የሚወድ እግዚአብሔር አሕዛብ እርሱን እንዲያውቁና ዓለሙ ወደ እርሱ እንዲቀርቡ ልጁን ስጋ ሳይኖረው ወይም ስጋን ሳይለብስ ወደ ምድር ላከው በማለት ያስቀምጣል። እግዚአብሔር አምላክ ሰዎች ወደ እርሱ እንዲቀርቡ ራሱን ፍጹም የገለጠው በክርስቶስ ኢየሱስ ነው። ኢየሱስ ክርስቶስ ሰው ሲሆን ያኔ እግዚአብሔር አምላክ ራሱን ፍጹም ገለጠው። እዚህ ነው ቅዱስ ጳውሎስ በዕብራውያን መልእክቱ በዚህ ዘመን ፍጻሜ ዓለማትን በፈጠረበት ሁሉንም ደግሞ ወራሽ ባደረገው በልጁ ለእኛ ተናገረን በማለት የሚያስቀምጠው ይህ ፍጹም መገለጥ። ምክንያቱም ኢየሱስ እግዚአብሔር አብን ፍጹም የሚመስለው የባህሪ ልጁ ነው። ስለዚህ አብ በኢየሱስ በኩል ራሱን ለእኛ ገለጠ። እንደገና በኢየሱስ በኩል እኛን አናገረ ወይም ለእኛ ተናገረ። ምክንያቱም ኢየሱስ ፍጹም አብን የሚመስለው የአብ የባህሪ ልጁ ነው። ስለዚህ ጥምቀትን ስናከብር ወይም የጥምቀትን በዓል ስናከብር ከምንም በላይ የኢየሱስ ክርስቶስን መገለጥ ሰው መሆኑን ማሰብ መቻል አለበት እና ቤተክርስቲያናችንም ይህንን ነው የምታስበው የምትናገረው። ይህ ሰሞነ ጥምቀቱ ከጥር 11 ቀን ጀምሮ እስከ አብይ ጾም መግቢያ ያለው ጊዜ ቤተክርስቲያን አስተርእዮ ብላ የምትናገረው የክርስቶስ ኢየሱስን መገለጥ የክርስቶስ ኢየሱስን ሰው መሆን ነው። አሁን ቅድም ያነበብነው የወንጌል ክፍል ላይም ስንመለከት ምን ይላል? ቅዱስ ማቴዎስ ሲናገር ያን ጊዜ ይላል። ያን ጊዜ የሚለውን ቅዱስ ሉቃስ በወንጌሉ በምዕራፍ 3 ላይ ኢየሱስ ክርስቶስ ለማስተማር የጀመረበት ጊዜ እንደሆነ እና ያም ጊዜ ክርስቶስ 30 ዓመቱ የሆነው ጊዜ እንደሆነ ይናገራልና ያም ጊዜ ወይም በዚያን ጊዜ ኢየሱስ ክርስቶስ 30 ዓመት በሆነው ጊዜ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ይላል። ለምንድነው? ኢየሱስ ክርስቶስ እውነተኛው አዳም ነው። በአዳም ምሳሌ የተገለጠው እውነተኛው አዳም ነው። አዳም እግዚአብሔር አምላክ ከሰጠው ጸጋ አንዱ ክህነት ነበር። አዳም ካህን ነበር፣ ለፍጥረት ካህን ነበር። በኦርቶዶክሳዊ የስነ ፍጥረት ትምህርት ዓለም የእግዚአብሔር ቤተ መቅደስ ነች። እግዚአብሔር አምላክ ገነትን የፈጠረው ቤተ መቅደስ እንድትሆን እና በዛች በቤተ መቅደስ ደግሞ እንዲያገለግል አዳምን አስቀምጦት ነበር። ነገር ግን አዳም ክህነቱን አጣ፣ ከእግዚአብሔር ተለየ። ስለዚህ በአዳም ምሳሌ የሚመጣው ክርስቶስ ለማገልገል
የክህነቱን አገልግሎት ለመጀመር የተወለደው ከሕግ በታች ስለሆነ ሕግን መጠበቅ ነበረበት። ሕግ ደግሞ የሚለው አንድ ሰው እግዚአብሔር አምላክ ለሙሴ ሕግን በሰጠው ጊዜ አንድ ካህን ከ30 ዓመቱ ጀምሮ በክህነት እንዲያገለግል አዞት ነበር። ክርስቶስ ይህንን ለመፈጸም ልክ 30 ዓመት ሲሞላው ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ኢየሱስ ሊጠመቅ ከገሊላ ወደ ዮርዳኖስ ይመጣል እና ለምንድን ነው አሁን ክርስቶስ መምጣት ያስፈለገው? ከገሊላ ወደ ዮርዳኖስ ለምንድን ነው የመጣው? ሲቀጥል ይህስ ከአስተርእዮ ጋር ምንድን ነው የሚያገናኘው ነገር ካላችሁ ኢየሱስ ክርስቶስ ራሱን የሚገልጥበት ሰዓት ነው። ይህ 30 ዓመቱ አስተርእዮን መገለጡ ክርስቶስ ራሱን ለዓለም ሊገልጥ ወደ ዮርዳኖስ መጣ እና ወደ ዮርዳኖስ ለምንድን ነው የመጣው የሚለውን አባቶቻችን ሲያስቀምጡ ብዙ ምክንያት ያስቀምጣሉ። የመጀመሪያውና ዋነኛው ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ የመጣው የዕዳ ደብዳቤያችንን ሊደመስስ ነው። ዲያብሎስ ለአዳምና ለሔዋን ፍርሚያ አስፈርሞ የዕዳ ደብዳቤ በዮርዳኖስ ወንዝና በሲኦል አስቀምጦ ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠመቅ በዮርዳኖስ ያለውን እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ ሊያጠፋው ኋላም ደግሞ በሲኦል ያስቀመጠውን በተሰቀለ ጊዜ በአካለ ነፍስ ወደ ሲኦል ሄዶ ያንን ሊያጠፋው ማለት እና ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ሊጠመቅ ወደ ዮርዳኖስ መጣ። ከዛ በተጨማሪ ደግሞ አባቶቻችን በትርጓሜ እንደሚሉት ዮርዳኖስ ምንጩ መነሻው አንድ ነው። ከአንድ ቦታ ይፈልቅና ወደ ታች ሲወርድ ለሁለት ይከፈላል፣ ዮርና ዲያኖስ ተብሎ። ከዛ ልክ ደግሞ ዮሐንስ የሚያጠምቅበት ዮርዳኖስ ቦታው ላይ ሲደርስ ሁለቱ አንድ ይሆናል እና ክርስቶስ የተጠመቀው ስለኛ እንደኛ ሆኖ ስለኛ ነው የተጠመቀው። ስለኛ ነው ማለት ምን ማለት ነው? የመጀመሪያው ጽድቅን ሁሉ ይፈጽም በማቴዎስ ወንጌል ምዕራፍ 13 ከቁጥር 15 ላይ ለዮሐንስ ይናገራል። ጽድቅን ሁሉ እንፈጽም ነው። ይሄ ማለት ምን ማለት ነው? ቅዱስ ዮሐንስ ይህንን ክፍል ሲተረጉመው ምን ይላል? ጌታ የተጠመቀው ለምንድን ነው? ሕጉን የሻረ ሳይሆን የፈጸመ ነው ለማሳየት ነው። ማንም ሰው ሕጉን መፈጸም አይቻልም ብለው እንዳይከሱ ሕጉን ፈጽሞ ክርስቶስ አሳየ በማለት ዮሐንስ አፈወርቅ ይናገራል። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ሕግን እየፈጸመ ነው የመጣው። ሕግ መጻፋዊ ሕግ ጠባይን እየፈጸመ ነው የመጣው። ቅዱስ ጳውሎስ ለዚህ ነው በገላትያ መልእክቱ ምዕራፍ 4 ከቁጥር 4 ላይ ከሴት የተወለደ ከሕግም በታች የተወለደ ልጁ በማለት ክርስቶስ ኢየሱስን የሚገልጠው። ስለዚህ ክርስቶስ ሕግን ሊፈጽም የመጀመሪያው ተጠምቋል። ሲቀጥል ደግሞ ማያትን ሊቀድስ ወይ ውሆችን ሊቀድስ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቋል። ቅዱስ ሄሬኔዎስና ቅዱስ አግናጢዮስ እንዲህ በማለት ያስቀምጣሉ። ይህንን ጌታ የተጠመቀው ውሃን ለመቀደስ ነው። ይህም እኛ ስንጠመቅ ውሃው ኃጢአታችንን የሚያስወግድበትን መለኮታዊ ኃይል ለውሃ ሊሰጥ ነው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በውሃ ባይጠመቅ ነው እና ውሃውን ባይቀድስ ኖሮ እኛ ዛሬ ስንጠመቅ ውሃው የሚሆነው እድፋችንን ማንጫ ልክ ገብተን ሻወር እንደምንወስደው ነው የሚሆነው። ነገር ግን ከዛ የተለየ ኃይል ውሆች እንዲኖራቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቋል። ቅዱስ ዮሐንስ አፈወርቅ ይህንን ሐሳብ ትንሽ ከፍ ያደርገውና ክርስቶስ በውሃ ባይጠመቅ ኖሮ ውሃ እንደቀደመው እንደ ኖህ ዘመን የጥፋት ምክንያት ይሆን ነበር። ነገር ግን አሁን ክርስቶስ በውሃ ስለተጠመቀ ውሃ የሕይወት ምክንያት ሆነ ይላል። ይህንንም ሲያነሳ ደግሞ የቅዱስ ጴጥሮስን ሐሳብ ያመጣል። በአንደኛ ጴጥሮስ ምዕራፍ 3 ከቁጥር 20 ላይ ቅዱስ ጴጥሮስ በኖህ ዘመን ስለተነሳው ነገር ሲናገር ኖህና ቤተሰቦቹ በውሃ እንደዳኑ ይናገራል። ቅዱስ ጴጥሮስ እዛ ክፍል ላይ ምንድነው የሚለው? ኖህና ቤተሰቦቹ በውሃ ዳኑ፣ ከውሃ ዳኑ አይደለም የሚለው። ታሪኩን ቀጥታ ስንመለከት ኖህና ቤተሰቦቹ የዳኑት ከውሃ ነው። ነገር ግን ቅዱስ ጴጥሮስ በውሃ ዳኑ ይላል እና ያ ውሃ ደግሞ ዛሬ የጥምቀት ምሳሌ ሆኖ እኛን ያድነናል ይላል። ያ ውሃ ያላመኑ ሰዎችን የሚያጠፋ ነው፣ በኃጢአት ያሉ ሰዎችን። ያ ውሃ ደግሞ ያመኑትን የሚያድን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ውሃውን ሊቀድስ ወይ ውሆችን ሊቀድስ ተጠምቋል። ሁለተኛ በሶስተኛ ደረጃ ክርስቶስ ለኛ አርአያ ሊሆን ክርስቶስ ስለኛ ተጠመቀ ስንል ለኛ አርአያ ሊሆን ምን ማለት ነው? ክርስቶስ ወደ ውሃ ገብቶ ከውሃ ወጥቶ ሲጸልይ ሰማያት ተከፈቱ። በጥምቀት ሰማያት እንደሚከፈቱ መንግስተ ሰማያት እንደሚከፈት ክርስቶስ አርአያ ሊሆነን። ክርስቶስ ከተጠመቀ ወዲህ አብ በደመና ሆኖ የሚወደው ልጄ ይህ ነው አለ። የባህሪ ልጅነቱን ሲገልጥ እኛም ከውሃ ስንጠመቅ ወይም በውሃ ስንጠመቅ እግዚአብሔር በሰማያት ሆኖ የጸጋ ልጅነትን ይሰጠናል። የምወዳቸው ልጆቼ እነኚህ ናቸው ይላል። ክርስቶስ ከውሃ ተጠምቆ ሲወጣ መንፈስ ቅዱስ በርግብ አምሳል ወረደ። እኛም ከውሃ ተጠምቀን ስንወጣ
ወይም በውሃ ስንጠመቅ የልጅነት ጥምቀትን ስናገኝ መንፈስ ቅዱስ በእኛ ላይ ያድራል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው ለእኛ አርአያ ምሳሌ ሲሆን ለእኛና ክርስቶስ ስለ እኛ ነው የተጠመቀው እና ቤተክርስቲያናችን ይህንን የክርስቶስን ጥምቀት ምክንያት አድርጋ የምታደርጋቸው ነገሮች አሉ። አሁን ቅድም ከገሊላ ወደ ዮርዳኖስ ያደረገውን ጉዞ ምክንያት አድርጋ ታቦታትን አውጥታ ወደ ዮርዳኖስ ትመጣለች። ከዛ ቀጥሎስ የክርስቶስን ጥምቀት ቀጥተኛ ሱታፌ ቤተክርስቲያን ለማድረግ እንደ አካልነቷ ምን ታደርጋለች? ሌሊቱን በዝማሬ ልጆቿን ይዛ እያመሰገነች ታድራለች። ከዛ ጠዋት ላይ ቅዳሴውን ትቀድሳለች፣ ወንጌል ይነበባል። ከዚያ በኋላ ካህኑ መስቀል ይዘው ወደ ውሃ ውስጥ ወይም ወደ ጸበል ውስጥ ይከታሉ። ያ የክርስቶስ ምሳሌ ነው። ክርስቶስ ወደ ውሃው መግባቱንና ከክርስቶስ ከውሃው መውጣቱን ለማጠየቅ ቤተክርስቲያን ያን ታደርጋለች። ከዛ ወዲህ ጧፍ አስራ አብርታ በውሃው ላይ ታንሳፍፋለች። የክርስቶስን እውነተኛ ብርሃንና ወይም ብርሃን ሆኖ ወደ ዓለም መምጣቱን ለመናገር አስተርእዮ ለመናገር አማናዊ ብርሃን መገለጡን ለማጠየቅ ቤተክርስቲያን ጧፍ አብርታ በውሃው ላይ እንዲንሳፈፍ ታደርጋለች። በዚህም ቤተክርስቲያን ከክርስቶስ ጋር ቀጥተኛ ህብረት በጥምቀቱ ታደርጋለች። ቅዱስ ጳውሎስ ይህንን የክርስቲያኖችን ህብረት ከክርስቶስ ጋር በጥምቀቱ የሚተባበሩትን ህብረት ምን በማለት ያነሳል? ሞቱን በሚመስል ሞት ከእርሱ ጋር ከተባበረ ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለን እና እኛ ክርስቲያኖች ስንጠመቅ የምናደርገው ይህንን ህብረት ከክርስቶስ ጋር አብረን እንሞታለን፣ እንደገና ከክርስቶስ ጋር አብረን እንነሳለን። አዳማዊውን ማንነታችንን ጥለን ክርስቶሳዊውን ማንነት ለብሰን እንነሳለን። እንዲሁ በስጋ የሚኖረውን ሰውነታችንን ሙሉ ለሙሉ ትተነው መንፈሳዊውን ሰውነትና መንፈሳዊውን ማንነት እንጎናጸፋለን ማለት ነው። ልክ ተጠምቀን ስንወጣ ነጭ ልብስ የሚያለብሱ እንደዛ ቤተክርስቲያን ይህንን በቀጥታ ዘወትር ታከብራለች ወይም እየዘከረችው በህይወቷ እየገለጠችው ትኖራለች። እና አሁን ይህኛውን ጥምቀት በዓሉን ማክበራችን የክርስቶስን መገለጥ የሚያጠይቅ ሆነ እንደገና በጥምቀትም የምናደርገው ወይም በጥምቀት የምናገኘው ልጅነትን ከሆነ በየዓመቱ ቤተክርስቲያን ጥምቀትን ስታከብር ለምንድን ነው የእኛ መረጨት የሚያስፈልገው? እኛስ ለምንድን ነው የምንጠመቀው? በየዓመቱ ደግመን ደጋግመን እየተወለድን ነው እንዴ የሚል ጥያቄ በውስጣችን ይፈጠራል። ነገር ግን እንደዛ አይደለም። ለምሳሌ አንድ ልጅ ከተወለደ ወዲህ በየዓመቱ በተወለደበት ዕለት ልደቱን ቢያከብር በየዓመቱ እየተወለደ ነው አያሰኘው። ልክ እንደዛ እኛ በየዓመቱ በክርስቶስን ልደት አስበን ጥምቀት በዓልን ብናከብር በየዓመቱ መወለድ አይሆንም። ነገር ግን በዛች ዕለት በምናደርጋት በዛች ጥምቀት ምናልባት በልደት ያገኘነውን ጸጋ አውድፈን ብሎ በንስሐ ይታደስልናል። ጸጋ እግዚአብሔርን እናገኛለን፣ የጎደለውን ጸጋ እግዚአብሔር እናገኛለን። ስለዚህ ቤተክርስቲያን ይህንን በየዓመቱ ታደርጋለች ማለት ነው። ከዚህም በተጨማሪ ስለ አስተርእዮ የምናወራው ከሆነ ወይም ስለ አስተርእዮ ስለመገለጡ ስንናገር ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቆ ከወጣ ወዲህ ከውሃ ከወጣ ወዲህ ሰማይ ተከፈተ ይላል። ሲጸልይም ሰማይ ተከፈተ። ይህ በጸሎት ሰማያት እንደሚከፈቱ የሚያጠይቅ ክፍል ነው። ከዛም ከሰማይ ድምጽ መጣ። እንደዚህ ቅዱስ ማቴዎስ እንዲህ በማለት ያስቀምጠዋል። ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምጽ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ምስጢረ ሥላሴ የተገለጠበት ዕለት ነው ይህ ዕለት። እግዚአብሔር አብ ከሰማያት ሆኖ የምወደው ልጄ ይህ ነው ብሎ የተናገረበት፣ መንፈስ ቅዱስ በርግብ አምሳል የወረደበት። በብሉይ ኪዳን ሰዎች እግዚአብሔር አምላክ አንድ መሆኑን ያውቁ ነበር፣ ያምኑ ነበር። ምስጢረ ሥላሴን ቢነገር እንዲሁ በድንግዝግዝ እንደሚታይ ነበር። ሰው ሶስት አካላት አንድ አምላክ ብሎ የሚያምንበት አልነበረም። ነገር ክርስቶስ ሲመጣ ይህንን እየገለጠ መጣ። ምስጢረ ሥላሴን በዮርዳኖስ ተገልጦ አየ ነው። አብ በሰማያት ሆኖ የሚወደው ልጄ ነው አለ። ከዛ ወልድ ደግሞ ስጋን ለብሶ በምድር ላይ ታየ። መንፈስ ቅዱስ በርግብ አምሳል ተገለጠ። ሃይማኖታችን በዮርዳኖስ ጸና ማለት ነው። ሶስት አካላት አንድ አምላክ ብለን አመነ። አብ የእርሱ በሆነ ባህሪ የመለኮት የእርሱ ያልሆነን ባህሪ የስጋ ልጄ ብሎ ጠራ። ምስጢረ ተዋህዶ ተገለጠ። ሶስቱ አካላት ሲታዩ ምስጢረ ሥላሴ ታዩ። እንደገና አብ የሚወደው ልጄ ይህ ነው ሲል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ በተዋህዶ ክርስቶስ ተገለጠ። ስለ መለኮቱ ብቻ የተናገረው አይደለም። እምወደው ልጄ በዚህ ያደረው ነው አላለ። መለኮቱ ብቻ አይደለም፣ ነገር ግን የእርሱ በሆነ ባህሪ የመለኮት የእርሱ ያልሆነ ባህሪ የስጋ አብ ልጄ ብሎ ጠርቶ ሁለቱ በተዋህዶ አንድ መሆናቸውን አሳይ። መንፈስ ቅዱስ ደግሞ በርግብ አምሳል በመገለጥ ከአብና ከመንፈስ ቅዱስ ጋር ከዘላለም ጸጋን እየሰጠ የሚኖር ክርስቶስ
በእኛ ባህሪ ተገብቶ ከኛ እንደ አንድ ሆኖ መንፈስ ቅዱስን ደግሞ ሲቀበል አሳየን። ስለዚህ የክርስቶስን ፍጹም ሰውነቱንና ፍጹም አምላክነቱን የተረዳንበት ያወቅንበት ነው። ስለዚህ ይህንን የጥምቀት በዓል በየዓመቱ ስናከብር ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ በደል ወደ ዓለም መምጣቱን ስለኛ ሲል መከራን መቀበሉ መሞቱን መነሳቱን እያሰብን መሆን አለበት። ምክንያቱም ይህ ታላቅ በዓል ስለ ኢየሱስ ክርስቶስ ነው። መጻሕፍት የተጻፉት ስለ ኢየሱስ ነው። ትንቢት የተነገረው ስለ ኢየሱስ ነው። ወንጌል የተሰበከው ስለ ኢየሱስ ነው። ስለዚህ ይህንን በዓል ስናከብር በልባችን ውስጥ ኢየሱስ ክርስቶስን አንግሰን መምጣቱን መገለጡን እያሰብን እንድናከብር ይገባል ማለት ነው። ስለዚህ ነው ቤተክርስቲያን ከዚህ ከጥምቀት አንስቶ ያሉ ጊዜያት የኢየሱስ ክርስቶስን መገለጥ ምክንያት አድርጋ በየመሃሉ የሚኖሩ በዓላትን አስተርእዮ በማለት የምትጠራው። ለምሳሌ ጥር 21 ቀን የእመቤታችን የድንግል ማርያምን ዕረፍቷን ስታከብር የክርስቶስን መገለጥ ምክንያት አድርጋ ወይም ዘመኑ ዘመነ አስተርእዮ ክርስቶስ ስለሆነ ኢየሱስ የተገለጠበት ዘመን ስለሆነ ሚስጥረ ሥላሴ የታወቀበት ዘመን ስለሆነ አስተርእዮ ለማርያም ብላ ትጠራለች። ምክንያቱም የኢየሱስ ክርስቶስ መገለጥ በጣም ልዩና ትልቁ የዓለምን ታሪክ የቀየረው መገለጥ ስለሆነ ፍጹም የሆነ መገለጥ ስለሆነ እግዚአብሔርን ፍጹም ያየንበት ስለሆነ ይህንን እያሰበች ቤተክርስቲያን ታቀርባለች። ስለዚህ እኛም በዓሉን ስናከብር ኢየሱስን በልባችን አንግሰን እንድናከብር የአምላካችን ቅዱስ መልካም ፈቃዱ ይቆያል።